በዚህ ጊዜ ያሉ አርቢዎች ከመቼውም ጊዜ በላይ እጅግ በጣም እድለኞች ናቸው። ሰላም ጤና ይስጥልኝ። እንዴት ከርማችኋል? ውድ የቻናላችን ተከታታዮች፣ እኔ ዶክተር ተክሌ ሽፈራው ነኝ፣ የትረስት አግሮ ኮንሰልቲንግ ኤንድ ፋርሚንግ መስራችና ስራ አስኪያጅ። ታዲያ በዚህ ዘመን ወደ እርባታ ውስጥ የምትገቡ አርቢዎች ከመቼውም ጊዜ በላይ ካሉ አርቢዎች ፍጹም እድለኞች ናቸው። ይህን ስል በጣም በብዙ ማስረጃና በብዙ ምክንያት ነው። ምናልባት ለዚህ እንደ ምሳሌ እንዲሆናችሁ የኔን መነሻ ልንገራችሁ። ታዲያ ወደ እርባታ ውስጥ በምንገባበት ወቅት አስቀድሞ እንግዲህ መሰልጠን እንዳለብን እናውቅ ነበርና በወቅቱ ስልጠና ወደሚሰጥ ድርጅት ስንሄድ እዚህ ግባ የሚባል ስልጠና፣ ያልተደራጀ ስልጠና፣ ያ ማለትም ለ2 ሰዓት የቆየ ስልጠና ነበር ስንወስድ የነበረው። ከዚህም የተነሳ ምናልባት እንግዲህ ዶሮ እርባታ ዛሬ ላይ እንኳን እኛ ለ3 ቀን ተከታታይ ሙሉ ቀን የምናስተምረውን ትምህርት በቅጡ ማታገኙበት ተወዛግባችሁ ልትወጡ የምትችሉበት አይነት ኢንቫይሮንመንት ነበረ። ይሄ በጣም ለኛ እጅግ በጣም እንደ ቻሌንጅም እንደ ከፍተኛ እንደ ችግርም ነው የሚነሳው ማለት ነው። በተለይ በኢትዮጵያ አይነት መሰል ግብርና ውስጥ እንዳሉ ሀገራት እንደዚህ አይነት ሴክተር በጣም ተስፋፍቶ የምታዩበት ወይም ደግሞ ተስፋፍቶ መታየት የነበረበት ሆኖ ሳለ እንደዚህ አይነት ነገሮች ግን አታስተውሉም። ተስፋፍቶ በየደረጃው የሚሰጥ በሲኦሲ ደረጃ የሚሰጥ ለአርቢዎች እንደዚህ አይነት ስልጠናዎችን አታስተውሉምና ትልቁ ችግራችን የነበረው በቂ የሆነ ስልጠና፣ ኮሜርሻል የሆነ ስልጠና፣ ቢዝነስ ተኮር የሆነ ስልጠና አለማግኘታችን ነው። ይሄም ፕሮዳክታችንን ከየት እንገዛለን፣ እንዴት አድርገን እንሰራለን፣ ያመረትነውን የት እንሸጣለን፣ ምን አይነት ማርኬቲንግ ስትራቴጂዎችን መከተል እንችላለን የሚሉ አማራጭ አይዲያዎችን የሚሰጠን በተሞክሮም በኤክስፒሪየንስም ከፍ ያለ ሰው ወይ እንደ ተቋም የተደራጀ ነገር አለመኖሩ ነው። የሚገርማችሁ እኔ ለ2 ሰዓት ነበር ስልጠና የወሰድኩት። ታዲያ በስልጠናዬ ላይ እንግዲህ የተማርኩት የዶሮ ቤት ዲዛይን ኢስት ዌስት ዳይሬክሽን ነበረ። ኢስት ዌስት ዳይሬክሽን መሰራት የነበረበትን አሳስተው ስላስተማሩኝ በተቃራኒው መንገድ ነው የሰራሁት ማለት ነው። ይሄ ምን ማለት ነው? ሰፊውን ፓርት ወደ ኢስትና ወደ ዌስት አድርጌ ዶሮቻችን ጋር አላስፈላጊ ፀሐይ እንዲገባ በማድረግ ለበለጠ ለሙቀት ተጋላጭ እንዲሆኑ አድርገን ነው የሰራነውና ይሄ ሁሉ ጋፖች ነበሩ። ኳሊቲ መኖ አታገኙም። ደረጃውን የጠበቀ ክትባት አልነበረም። የእንቁላል ማርኬቱ በጣም አስቸጋሪ ነበረ። እጅግ በጣም ብዙ ቢዝነሶች ያደጉበት ስላልነበረ ብዙ ቻሌንጆች ነበሩ። ናውዴይስ ግን በዚህ ዘመን በተለይ በዚህ ዘመን ወደ እርባታ ብትገቡ ብዙ አማራጭ ስልጠና የምትወስዱባቸው ተቋማቶች ሊኖሩ ይችላሉ። በባለሙያ የተደገፈ ስልጠና ከመጀመሪያው እስከ መጨረሻ ድረስ ከሲምፕል እርባታ ወይንም ከልቅ እርባታ እስከምንለው እስከ ኮሜርሻል የእርባታ ዘርፍ ድረስ ብትሰማሩ ያሉትን ቴክኖሎጂዎችን ማኔጅመንቶችን ሁሉ የምታዩበት ስልጠና በበቂ ሁኔታ አለ። ከሱ ባለፈ ለምሳሌ ዶሮ ብትገዙ ናውዴይስ ዋራንቲስ ከመስጠት ድረስ ድርጅቶች ትረስት አግሮ ኮንሰልት የደረሰበት የእድገት ደረጃ አለ። ይህን ሁሉ ለእናንተ ዋስትና ነው። ኬሚካል ተረጭቶላችሁ ባላችሁበት ድረስ ዶሮ ዴሊቨር ተደርጎላችሁ በዚህ ልክ ዶሮ እርባታ መስራት ሆነስትሊ ስፒኪንግ የትኛውም ዘርፍ ላይ በዚህ ልክ አለ ብዬ አላስብም። ይሄ በጣም ትልቅ እድለኝነት ነው። ስለዚህ እናንተ የሚጠበቀው አይምሮአችሁን ክፍት አድርጋችሁ ልባችሁን አዘጋጅታችሁ ጊዜ መድባችሁ ባጀት አድርጋችሁ መታችሁ መማር መሰልጠን ለማወቅ ዝግጁ መሆን አለባችሁ። ዶሮ እርባታ በነገራችን ላይ ገንዘብ ስላላችሁ ብቻ የምትሰሩት ቢዝነስም አይደለም። ጊፍትድ መሆን አለባችሁ። ራሳችሁን መስጠት መቻል አለባችሁ። በሳምንት አንዴ እንደ ቫኬሽን ገብታችሁ የምታዩትን ቢዝነስ አይደለም። አማራጭ ቢዝነስም አድርጋችሁ ማሰብ የለባችሁ። ሚሊየንስ የሚወጣበት ሚሊየንስ የሚገኝበት ቢዝነስ ስለሆነ እንደ ማንኛውም ቢዝነስ ትኩረትና ማኔጅመንት ይፈልጋል። ስለዚህ ይሄንን እድል ከመቼውም ጊዜ በላይ ሰዓቱ አሁን ነውና እንድትጠቀሙበት ምክሬን አስተላልፋለሁ። ለዚህም ደግሞ ለሁል ጊዜም ከናንተ ጋር ዝግጁ ሆኖ አብሮ የሚሰራው ድርጅታችን ትረስት አግሮ ኮንሰልቲንግ ኤንድ ፋርሚንግ የስልጠናና የእርባታ ማዕከል ነው። በውስጡ በርካታ ባለሙያዎች አሉ። መታችሁ ልታናግሩን ትችላላችሁ። አድራሻችን ደግሞ አዲስ አበባ ጉርድ ሾላ ከሴንቸሪ ሞል ጎን ሳምፔር ቢልዲንግ ቢሮ ቁጥር 504 እና 505 ላይ ማግኘት ትችላላችሁ። መታችሁ ኮሙኒኬት አድርጉን። በተጨማሪ ደግሞ ስክሪኑ ላይ ባሉ ስልኮች ደግሞ መደወል ትችላላችሁ። ነገር ግን ይሄንን ፔጅ ደግሞ ይጠቅማል ብላችሁ ካሰባችሁ በዚህ እርባታ ውስጥ መግባት አሰቡ ብዙ ይሄ መረጃ ያልደረሳችሁ ብዙ ሰዎች ስላሉ ለነሱ እንዲደርስ ሰብስክራይብ እና የደውል ምልክቷን መንካት እንዳይረሳ።
አብራችሁ ስለምትሆኑ ስለምትደግፉን ስለምታበረታቱን እጅግ አድርገን እናመሰግናለን። በመተማመን ያርቡ።